ልፋትን ጥረትን ለዘመናት የተገነባን ስራና ስምን ያፈረሰ ተግባር ተስፋ አስቆራጭ ህዝብን ያወዛገበ ንጹሃንን ሌባ ያስባለና ያሳማ እምነትን አደራን ያሳጣ ተግባር ይህ እንግዲህ ከሰሞኑ ብዙዎችን ሲያነጋግር የቆየው የባላደራው እንዲሁም የመልእክተኛው በአንድ ግለሰብ በተነሳ አሳሳች መረጃ የተፈጠረ ከባድ የስም ማጥፋት ዘመቻ የእምነት ማጉደል ክስ የብዙዎችን ተስፋ የሚሰጡ የሚያግዙ የሚታገዙ ሰዎችንም ጭምር ተስፋ ያስቆረጠ ሁኔታም ተፈጥሯል። ባላደራው ለኢትዮጵያ ህዝብ እወቁልኝ፣ ካሁን በኋላ ባደራ የምሰራው ምንም አይነት ስራ የለም። እኔን ቤተሰቤን ብዙ ነገሬን ያዋረደ ተግባር ተፈጽሞብኛል፣ ባይገባኝም እኔ ግን ይበቃኛል የሚል መልእክትንም አስተላልፏል። ብዙዎችን ያስደነገጠው ጉዳይ ከባላደራው ምን አይነት ውሳኔ ተሰጠ? ባላደራውስ ምን አለ? ህዝብስ በከፍተኛ ሁኔታ እየሰጡት በጎም ተቃራኒም የሆኑ አስተያየቶችስ ምን ይላሉ? የምንነግራችሁ ይሆናል።